የተነካካች ሴት ማግባት ትፈልጋለህ? አልፈልግም። የምር ነው? ስለዚህ አንተ ነገ የሌላ ሰው ሚስት የምትሆን ሴት አትነካካ። አሜን በላ። አሜን። ጌታ ኢየሱስ ሲያስተምር ምን አለ? አሕዛብ የሚጠቅሱት የእሱ ትምህርት ነው። ምን አለ? ባንተ ሊሆንብህ የማትፈልገውን በሌላው አትር። ስለዚህ እህትህ እዚህ አጠገብ ያለችው እህትህ ነገ የሌላ ሰው ሚስት ነች። ስለዚህ አትንካ። ይሄ ደግሞ ለእህቶችም ይሰራል። እህቶችም እያስቸገራችሁ ስለሆነ አትነካኩ። ነገ የሌላ ወንድ የሌላ